አሁንስ ቀጣይ ሌላ ቻናል የሚገበረው ተረኛስ ማን ይሆን? በተመሳሳይ ግጭትና ለመስማማት ወደ አባይ መሄዱ የቅርብ ጊዜ ትዝታ ነው። የኢቢኤስ እና የቻናል ዋን ፍጥጫ። ሰላም ለእናንተ ውድ ቤተሰቦቻችን፣ ዛሬም በአዲስና አስገራሚ ዜና መጥተናል። ከሰሞኑን እየተሰማ ያለው የኢቢኤስ እና የቻናል ዋን ፍጥጫ እጅን በአፍ የሚያስጭን ሆኗል። የሁለቱ ቻናሎች መመሳሰል በብዙዎች ዘንድ ግርምትና ተቃውሞን አስተናግዷል። እናም የመመሳሰልና ፉክክር ከምን የመነጨ ነው የሚለውን ሚዲያችን ያልተሰማ መረጃ ይዞ ወደ እናንተ ብቅ ብሏል። ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ። እንግዲህ ኢቢኤስ ቲቪ ለረጅም ዓመታት በመዝናኛው ዘርፍ ተወዳጅነትና ትልቅ ተቀባይነትን ተጎናጽፎ እንደቆየ ይታወቃል። ይህ ቻናል ለበርካታ ዓመታት በመዝናኛ ዘርፍ ብሎም ሰዎችን በመርዳት እንዲሁም በተለያየ አቀራረብ ለዛውም ለዓመታት ሲሰራ ቆይቷል። ቻናል ዋን ተመሳሳይ ይዘት ባለው አቀራረብ በመምጣት ስጋት ውስጥ ጥሎታል። ቻናል ዋን እንደሚታወቀው የ1 ዓመት ዕድሜ ያለው ሲሆን አመሰራረቱም በቀድሞ የኢቢኤስ ቲቪ አዘጋጅና ይዘት ፈጣሪ አቶ ሳሙኤል ደበበ ነው። ሆኖም የመመሳሰላቸው ሚስጥር ሚዲያችን ሊያጣራ እንደሞከረው፣ አንደኛ አቶ ሳሙኤል በኢቢኤስ በሚሰራበት ወቅት ብዙ ፕሮግራሞችን በአሜሪካ ሲልቨር ስፕሪንግ ሲተላለፍ እስከነበረው ሰዓት ጀምሮ ኢትዮጵያ ድረስ በመምጣት በራሱ ፈጠራና አዳፕት በማድረግ ብዙ ፕሮግራሞችን ሰርቷል። የኢቢኤስ ቲቪ ጀርባ አጥንት እንደነበረም ብዙዎች ይመሰክራሉ። ከሰራቸው በርካታ ስራዎች ውስጥም በብዙዎች ልብ ተቀርጾ የተቀመጠው እንዲሁም በቅርቡ የዚህን ፕሮግራም አቅራቢ በሞት ያጣንበት የቤተሰብ ጨዋታ ዋነኛው ነው። ሆኖም የቻናል ዋን ባለቤት አቶ ሳሙኤል በነበረበት የውስጥ ግጭት ጣቢያውን በሚለቅበት ሰዓት ለፈጠራቸውና ላዘጋጃቸው ፕሮግራሞች የባለቤትነት መብትና የፈጠራ ይዘት ምዝገባ ስለሌለው ከኢቢኤስ እንደወጣ በቀል በሚመስል ሁኔታ ብዛት ያላቸው ፕሮግራሞችን ከኢቢኤስ ጋር አመሳስሎ በመስራት ቻናል ዋንን አቋቁሞታል። ይህ ደግሞ በርካታ ተመልካቾች ዘንድ የውስጥ ጥያቄና ብዥታን ፈጥሯል። ሁለተኛው ደግሞ የቻናል ዋን ሰራተኞች ማለትም የፕሮግራሙ ሆስቶች የአቶ ሳሙኤል ባለቤት ሊያን ጨምሮ በብዛት የቀድሞ የኢቢኤስ ሰራተኞች መሆናቸው እጅግ የሚገርም ነው። እነዚህ ሰራተኞች ከኢቢኤስ በተለያየ ምክንያት የለቀቁ ሲሆን አሁን እጁን ዘርግቶ በተቀበላቸው ቻናል ዋንም ቀደም ብለው ሲሰሩበት በነበረው አቅምና ለዛ ስለሚሰሩ ተመሳሳይ ጣዕም ሊሰጡት ችለዋል። በሌላ በኩል ተወዳጅ ሆኖ የቆየው ጣቢያ ኢቢኤስ ኮፒ መደረጉስ ስለምን አላሰጋው? የባለቤትነት መብትስ ለምን አልኖረውም የሚለው ቻናላችን የሚጠይቀው ጥያቄ ነው። ኢቢኤስ ቲቪ በየጊዜው ሰራተኞችን ሲያጣና ለሌላ ጣቢያዎች አሳልፎ መስጠት ከጀመረ ሰነባብተዋል። ከዛም መካከል ተወዳጇ መቅደስ ከሰራተኛ ጋር በነበረ ጊዜያዊ ጸብ ለቃ ወደ አባይ መግባቷ፣ በሌላ በኩል ደግሞ ማትተካው ራኬብ አለማየሁ በተመሳሳይ ግጭትና ለመስማማት ወደ አባይ መሄዱ የቅርብ ጊዜ ትዝታ ነው። ሌላው ናፍቆትና ሊያ ወደ ቻናል ዋን ካቀኑና ኢቢኤስ ካጣቸው ፕሮግራም አቅራቢዎች መካከል ዋነኞቹ ናቸው። ሌላኛዋ ደግሞ ለትንሽ ወር የቆየችው ጋዜጠኛዋ ምህረት ካለቃ ጋር መሞዳሞድ አልችልም በማለት ለቃለች። ዞር ስንል ደግሞ ተወዳጁ ዘውትር ደሳለኝ እስካሁን ድረስ ለተመልካች ግልጽ ባልሆነ ምክንያት ባልታወቀ መንገድ አፉን ለጉሞ ወደ አርትስ ቲቪ አምርቷል። ታዲያ ይህ ተወዳጅ ጣቢያ ለተወዳጁ ሰራተኞች አመቺ ያልሆነው ስለምንድን ነው? ይህ ግራ አጋቢው ናቴስ የሚዘልቀው እስከ መቼ ነው? አሁንስ ቀጣይ ሌላ ቻናል የሚገበረው ተረኛስ ማን ይሆን? ሌላኛውና ዋነኛው የበስንቱ ጉዳይ ነው። በክፍል 2 በሰፊው እንመለስበታለን። እስከዛ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። አዳዲስ ነገሮችን ይዘን በያሁን ሚዲያ አሁን መተናል። እናንተም አሁኑኑ ቤተሰብ ይሁኑ። መልካም ቆዩልን።